እግዚአብሔር በሞት ምክንያት ጨካኞችን፣ እግዚአብሔር በሞት ምክንያት አረመኔዎችን፣ እግዚአብሔር በሞት ምክንያት አምባገነኖችን ባይገድብና ባይከለክል ኖሮ ወይም ሞት ባይኖር ኖሮ ዓለም እንዴት መረን የወጣች የወንጀለኞች መናኸሪያ ትሆን እንደነበር አስቡት። የሰው ስጋ ፍሪጅ ውስጥ እያስቀመጡ ይበሉ የነበሩት እነዚያ ስማቸውን የማንጠራቸው ሰዎች እስካሁን ቢኖሩ ኖሮ ወረፋ ይዘናል ነበር። ምን ውስጥ ለመግባት? ፍሪጅ ውስጥ በሉኛል። ፍሪጅ ውስጥ አረመኔዎች በጭካኔ እግዚአብሔር በቃቸው ማለት የለበት። እግዚአብሔርን ፈርተው ልዑልን አፍረው ሰውን አፍረው ወንጀላቸውን አልተው የሚሉት ሰዎች እግዚአብሔር በሞት በኩል ካላስቆማቸው ምድር እንዴት ትሆን እንደነበር አስቡ። ገዳዮች እንደገደሉ እንዳይቆዩ እግዚአብሔር ያስቆማል። ንጉሥ አጋግን ላስታውሳችሁ። በሞቴ ነፍሰ ጡር ሴትን ከነ ሕይወቷ ሆዷን እየተረተረ ወንድ ነው ሴት ነው ብሎ ጠያቂ ነበር። ሞትን እንደዚህ ያቃለለ። ከዕለታት አንድ ቀን ግን ነቢዩ ሳሙኤል ሰይፍ ይዞ ሊገለው ወደሱ መጣ። አጋግ ምን እንዳለ ታውቃላችሁ? ሞት እንደዚህ መሪር ናት እንዴ አይል መሰላችሁ? ይቅመሷት እንጂ። እየሰማችሁ ነው? የጨከኑ ሁሉ ይቅመሷት እንጂ፣ የገደሉ ሁሉ ይቅመሷት እንጂ፣ ያሳደዱ ሁሉ ይቅመሷት እንጂ፣ ያስጨከኑ የጨከኑ ሁሉ ይቅመሷት እንጂ። ሰውን እንዳይኖር ያደረጉ እነሱም አይኖር። እግዚአብሔር የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከልና ለመገደብ በቃ ይላል እግዚአብሔር። በቃ ጥቂት የምታውቋቸውን ሐሳቦች ለማስታወስ ፈለኩ። ርዕሴ ቢሆን የመረጥኩት ክርስቶስ ተነስቷል፣ ታዲያ እኛ ለምን እንሞታለን? በዚህ ርዕስ ጥቂት ደቂቃዎች አቆያችኋለሁ። እውነት ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ለተቀዳጀው ድል ማሳያውና ማረጋገጫው ትንሣኤው ነው። ሁል ጊዜ እንደሰማችሁት እንደምትማሩት የቤተ ክርስቲያን ታላቅ ጉልበቷ፣ ቤተ ክርስቲያን መከራውን የታገሰችበት ኃይሏ፣ ቤተ ክርስቲያን ለ2000 ዘመን ማይበሉን ወጀቡን ንፋሱን ታግሳ እስከ ዛሬ ድረስ የገሰገሰችበት ክንፏ ብቻ ምን አለፋችሁ የቤተ ክርስቲያን ሁለንተናዋ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ላይ የተመሰረተ ነው። እኛም ክርስቲያን የሆንነው እዚህ የተሰበሰብነው እናንተም አሁን በዘና በውርጭ በብርድ እዚህ የመጣችሁት የትንሣኤ ተስፋ ስላለን ነው። ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግንማ ከሰው ሁሉ ይልቅ ምስኪኖች ነና ይላል። ትንሣኤ ባይኖር ኖሮ ክርስቶስ ሞትን ባያሸንፍ ኖሮ ከሁሉ ይልቅ እጅግ ምስኪኖች እኛ ነበርን ይላል ቅዱስ ጳውሎስ። ስለዚህ እንደ ትንሣኤ የቤተ ክርስቲያን ጉልበትና ኃይል የለም። ደጇን ዘግታ ሙሾ እያሟሸች እያለቀሰች ቤተ ክርስቲያን በሯን ከፍታ የወጣችው በዚህ ዓለም ላይ ያለውን መከራ የተጋፈጠችው የአላውያንን ጡጫ የአረማውያንን ግርማ የቻለችው ትንሣኤ ስላለን እና ታዲያ ክርስቶስ ሞትን ድል አድርጎ ከተነሳ ታዲያ እኛ ክርስቲያኖች ክርስቶሳውያን ለምን እንሞታለን? ይሄን ማወቅ ለብዙ ነገር መድኃኒት ነው። ክርስቲያኖች ለምን እንሞታለን ታዲያ? በሞት ፊት እኛ ለምን እንደነግጣለን ታዲያ? እንግዲህ እንደነ ቅዱስ ጳውሎስ ሞት ላይ መፎከር ባንችል እንኳን እንዴት በሞት ፊት እንብረከረካለን? እኛ እንደ ክርስትናችን ለዚህ ታላቅ እውነት የምንሰጠው ምላሽ ምንድን ነው ታዲያ? ለምን እንሞታለን? አንደኛ በነጥብ ለማስቀመጥ ልሞክር። አሁን እኔና እናንተ ፍጽምት በሆነች በአዲስ ኪዳን
የምንሞተው ልንነሳ ነው። ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ አይሰለጥንብንም ብሎ የተናገረው ለዛ ነው። እንደ ቀደመው ዘመን ሸሸ፣ ተበላሸ ለመባል አይደለም። በሐዲስ ኪዳን እኔና እናንተ የምንሞተው። ታዲያ ለምንድን ነው የምንሞተው? አጭር መልስ፣ ልንነሳ ነው። ይህንን መጽሐፍ ቅዱስ ያስተምራል። አዎ። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 38 ካልሞትክ ደግሞ አለው ካልሞትክ ሕያው አትሆንም ይላል። አጠር ላድርገው፣ ካልሞትክ አትነሳም። ታዲያ የምንሞተው አሁን በአዲስ ኪዳን ለምንድን ነው? ከክርስቶስ ጋር ልንነሳ ነው። ካልሞትን ስለማንነሳ ነው አሁን የምንሞተው። የእናታችን ሆድ የእናታችን ማህፀን ለዚች ዓለም መገኛ መንገድ ከሆነ መቃብርን ደግሞ በማህፀንነት ለሚመጣው ዓለም መነሻና ምክንያት አደረገው እግዚአብሔር። ለዚህ ነው አሁን የምንሞተው ክርስቲያኖች በእርግጠኝነት እንድንነሳ እግዚአብሔር ስለሚፈቅድ። በሞት በኩል ካልሆነ ስለማንነሳ። እንደውም ቅዱስ ጳውሎስ ለቆሮንቶስ ምዕመናን አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ? አገዳ ያወጣል እንዴ? ብሏቸዋል። የስንዴን ቅንጣት ተመልከቷት። ለጊዜው ከአፈር ጋር የተለወሰች ለጊዜው የሌለች ትመስላለች። አፍታ ቆይታ ከጥቂት ያለመኖር ሁኔታ ስትመለስ ግን ብዙ ፍሬ አፍርታ ትነሳለች። ያማረ አገዳ ይዛ ትወጣለች። እርግጥ ነው እዛ ጨለማ አፈር ውስጥ የሌለች ትመስላለች፣ ግን እንደውም ያለችው እዛ ውስጥ ነው። ለዚህ ነው ፍሬ እንድታፈራ ነው የስንዴ ቅንጣት በዚያ በአፈር ውስጥ የምትለወሰው። ሕይወት እንድታገኝ ነው እዚያ እስካለ መኖር ድረስ የሌለች የሚመስለው። ምዕመናን እንደገና አፈር ከሆነ በኋላ እግዚአብሔር ያስነሳናል እንዴ? ይሄ ምን ይደንቃል? ኖረን ከዛ ከአፈር ተለውሰን አይደለም ያስነሳ? ይሄ ምን ይደንቃል? ቀድሞውንስ ቢሆን ከአፈር አይደል ያመጣን? ካለመኖር አይደል የሰራን? አሁን እኮ ኖረን ነው እኮ። ምዕመናን አሁን ፍጽምት በሆነች በአዲስ ኪዳን የምንሞተው በእርግጠኝነት ለመነሳት ሕያው ሆነን ለመኖር። እስኪ ጥያቄ ልጠይቃችሁ። ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡልኝ። በትህትና ልጠይቃችሁ። ቀላል ጥያቄ ቢሆንም እግዚአብሔር ይስጥልኝ አውርዱ። መቼም የማያወጣ እንደሌለ ተስፋ አደርጋለሁ። ግን ትንሽ ፈቀቅ አድርጌ ቅር ቢያሰኛችሁም አንድ ጥያቄ ልመረቅላችሁ። መሞት የሚፈልግ ደግሞ እጁን እስኪ ያውጣል። አይ ስብሰባ እኮ አይደለም ያዙ ያልኳቸው፣ አንድ ነገር ነግሬያቸዋለሁ። እንነሳለን ካልን ምን መሆን አለብን? ለመነሳት የሚፈልግ ለመሞት ግን የማይፈልግ ብልጣ ሊኖር ይገባል። በምን በኩል ልንነሳ ነው ካልሞትን? ንገሩኝማ። በአውሮፕላን አንነሳ፣ በክሪክ አንነሳ አለ። በምን ብቻ ነው ልንነሳ የምንችለው? የምንሞተው ምን ለመሆን ነው? ለመነሳት ነው። ካልሞትን ስለማንነሳ ሕያው ምን ሆነው ስንሞት ብቻ ስለሆነ ፍጽምት በሆነች በአዲስ ኪዳን አሁን የምንሞተው ሕያው እንድንሆን እግዚአብሔር ስለሚፈቅድ። አንደኛ አጠር ላድርገው። ሁለተኛ ለምን እንሞታለን? አንድ አስደናቂ ነገር ደግሞ ልንገራችሁ። የምንሞተው እግዚአብሔር እንደገና ሊሰራን ስለሚወድን በሞት በኩል በሞት በኩል መጽሐፍ ቅዱስ እንዲህ ይላል፣ በውርደት እንዘራለን፣ በክብር እንነሳለን።
በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል ይውላችሁ። ስንሞት በጣም የደከምን መስሎን ተይዘንና ታስረን እንሞታለን። ስንነሳስ በድካም እንደገና በኃይል እንደገና በኃይል በመበስበስ እንዘራለን። እንደዚያው ግን አንቀርም። የማንበሰብስ ሆነን ምን እናደርጋለን? አዲስ አድርጎ ቅዱስ ጳውሎስ ይህ የሚበሰብሰው የማይበሰብሰውን አይወርስም ይላል። ታዲያ ለምንድን ነው ምን ሞተው? ወደማይበሰብሰው አዲስ ሕይወት እንደገና ሊሰራ። ቅዱስ መጽሐፍ ምን ይላል? ይህ የተዋረደውን ስጋችንን የእሱን ስጋ እንዲመስል ይለውጠዋል ይላል። ይህ ምንኛ ድንቅ! ስለዚህ ምስጢር እንዴት አድርገን ልንናገር እንችላለን? እንደውም ቅዱስ ጳውሎስ የእሱን መልክ እንደ መስታወት እያብለጨለጭን ልናሳይ እንኖራለን ይላል። ይህ አይደንቅ? አዲስ አድርጎ ሊሰራል፣ አዲስ አድርጎ ሊያስውበን፣ እንደገና ውብ አድርጎ። የእግዚአብሔር ቃል እኛ ሸክላ ነን፣ እግዚአብሔር ሰሪያችን ነው። እኛ ጭቃ ነን፣ እግዚአብሔር ሰሪያችን ነው ይላል። እንደገና ሊሰራል። አፈር ውስጥ ለምን ይለው? እንደገና ልንሰራ ነው። ግሩም ውብ አድርጎ ሊፈጥረን ነው እንደገና። እስኪ አንድ ጥያቄ ልጠይቃችሁ፣ በተለይ ሴቶች። አንዲት የሸክላ ባለሙያ፣ አንዲት የገል ባለሙያ ሸክላዋ ቢሰነጠቅ ገሏ ቢሸረፍ ትለስነዋለች አይደለ? ትጠግነዋለች አይደል? አዎ ትላላችሁ እንዴ? ደግሞ አታፍሮ? አናውቅም እንኳን አይባልም። ምንድነው የምታደርገው? አፍርሳ ነው የምትሰራው። ተው እንጂ እናንተ። እንደውም እናንተን መጠየቅ ነበረብኝ። እኔ ተሳስቼ ወደ እነሱ ይዞርኩ። አፍርሳ ምን ታደርገዋለች? ስትጠግነውና ስትለስነው አትውልም አይደል እንዴ? በኃጢአት ምክንያት የተሸረፈ ማንነት የያዘውን አዳም ሞት እንኳን ቢሰጠው እግዚአብሔር ለጥቅሙ አደረገው። በሞቴ ልጠይቃችሁ፣ ቅዱስ ጳውሎስ እንደዚህ አይደል ያለው? ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ምን አድርጎ? ያቺ የሸክላ ባለሙያዋ የተሰነጠቀውን ወይም የተሸረፈውን ገል ውብ አድርጋው እንደገና የክብር ዕቃ ከመጀመሪያው የተሻለ ውብ አድርጋ እንደምትሰራው እግዚአብሔርማ በሞት በኩል፣ እግዚአብሔርማ በመቃብር በኩል፣ እግዚአብሔርማ እንደገና በአፈሩ በኩል አስደናቂ አድርጎ ይሰራናል። እውነት አስብ። ለዚህ ነው መጽሐፍ ቅዱስ ላይ ጻድቃን እንደ ከዋክብት ይደምቃሉ ይላል አይልም? እንደ ከዋክብት እየደመቀ ይውላችሁ። በመበስበስ ጀምረን ባለመበስበስ እንድንጨርስ እንጂ ይሄ መንደር ውስጥ እንዳሉት ሸሸ ተበላሸ እንደሚባለው እንዳይመስላችሁ። አይደለም፣ ውብ እንሆናለን። ድንቅ ፍጥረት ሆነን እንደገና እንሰራለን። የእሱን መልክ እንድንይዝ እንደ መስታወት እንድናብለጨልጭ እንደገና አዲስ አድርገን ሊሰራል። ክርስቶስ ተነስቷል። ታዲያ እኛ ለምን እንሞታለን? አዲስ አድርጎ አዲስ አድርጎ አዲስ አድርጎ ሊሰራ። ሁለተኛ፣ ሶስተኛ፣ ክርስቶስ ተነስቷል፣ እውነት ነው። ታዲያ እኛ ለምን እንሞታለን? ቅዱስ ባስልዮስ ዘቂሳርያ አንድ አስደናቂ ነገር እዚህ ጋር ያስቀምጥ። ምን ይላል? የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከል እግዚአብሔር የሰጠው ጸጋ ቢኖር ሞት ነው ይላል። እንደውም ምን ይላል? የእግዚአብሔር የምህረቱ አካል ሆኗል። ማን? ሞት። ለምንድን ነው እግዚአብሔር ሞትን የፈቀደው ካላችሁ፣ እኔና እናንተ ለዘላለም በኃጢአት እንዳንኖር ለመገደብ፣ ለመከልከል፣ በቃ ለማለት ነው። ምዕመናን፣ አንዳንዶቻችን በጣም ጨዋ የሆነው እኮ በእግዚአብሔር ፊት አንድ ቀን እንደምንቆም ሞት እንዳለብን ስለምናስብ አይደል? እውነት ውሰድ። ለሱ እኮ ነው፣ ለሱ እኮ ነው። እዩ፣ እግዚአብሔር በሞት ምክንያት ወንጀለኞችን፣ እግዚአብሔር በሞት ምክንያት ጨካኞችን፣ እግዚአብሔር በሞት ምክንያት አረመኔዎችን፣ እግዚአብሔር በሞት ምክንያት አምባገነኖችን ባይገድብና ባይከለክል ኖሮ ወይም ሞት ባይኖር ኖሮ ዓለም እንዴት መረን የወጣች የወንጀለኞች መናኸሪያ ትሆን እንደነበር አስቡት። እየሰማችሁ? የሰው ስጋ ፍሪጅ ውስጥ እያስቀመጡ ይበሉ የነበሩት
እነዚያ ስማቸውን የማንጠራቸው ሰዎች እስካሁን ቢኖሩ ኖሮ ወረፋ ይዘናል ነበር። ምን ውስጥ ለመግባት? ፍሪጅ ውስጥ በሉኛል። ፍሪጅ ውስጥ አረመኔዎች በጭካኔ እግዚአብሔር በቃችሁ ማለት የለበት። እግዚአብሔርን ፈርተው ልዑልን አፍረው ሰውን አፍረው ወንጀላቸውን አልተው የሚሉት ሰዎች እግዚአብሔር በሞት በኩል ካላስቆማቸው ምድር እንዴት ትሆን እንደነበር አስቡ። ገዳዮች እንደገደሉ እንዳይቆዩ እግዚአብሔር ያስቆማል። ንጉሥ አጋግን ላስታውሳችሁ። በሞቴ ነፍሰ ጡር ሴትን ከነ ሕይወቷ ሆዷን እየተረተረ ወንድ ነው ሴት ነው ብሎ ጠያቂ ነበር። ሞትን እንደዚህ ያቃለለ። ከዕለታት አንድ ቀን ግን ነቢዩ ሳሙኤል ሰይፍ ይዞ ሊገለው ወደሱ መጣ። አጋግ ምን እንዳለ ታውቃላችሁ? ሞት እንደዚህ መሪር ናት እንዴ አይል መሰላችሁ? ይቅመሷት እንጂ። እየሰማችሁ ነው? የጨከኑ ሁሉ ይቅመሷት እንጂ፣ የገደሉ ሁሉ ይቅመሷት እንጂ፣ ያሳደዱ ሁሉ ይቅመሷት እንጂ፣ ያስጨከኑ የጨከኑ ሁሉ ይቅመሷት እንጂ። ሰውን እንዳይኖር ያደረጉ እነሱም አይኖር። እግዚአብሔር የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከልና ለመገደብ በቃ ይላል እግዚአብሔር። በቃ ይላል። በሞት በኩል እግዚአብሔር በቃ ይላል። እንደሱ ነው እግዚአብሔር የሚያደርገው ወገኖች። እንጂማ ዓለም አትሆንም ነበር ወገኖች። እንደዚህ አንኖርም ነበር ወገኖች። ወንጀል እንዴት ይበራከት እንደነበር አስቡት። ኃጢአት እንዴት ይንሰራፋ እንደነበር አስቡት። ጨዋነት ከየት ይገኝ ነበር አስቡት ወገኖች። ምእመናን፣ በተለይ ቤተ ክርስቲያን እንዴት መከራ ትበላ እንደነበር አስቡት። እዩ፣ ከስቅለተ ክርስቶስ እስከ ዕለተ ምጽአት የክርስቲያኖች መከራ ነው። እግዚአብሔር በሞት ምክንያት መከራ የሚያወርድብንን ባይቀንሳቸው ኖሮ እነ ዲዮቅልጥያኖስ፣ እነ መክስሚያኖስ፣ እነ ዱድያኖስ ቢቀጥሉ ኖሮ ቤተ ክርስቲያን ምን ትሆን ነበር? በሞት ባስቆማቸው ኖሮ እግዚአብሔር። ይሁ ከስቅለተ ክርስቶስ እስከ ዕለተ ምጽአት የክርስቲያኖች መከራ ነው። ይሄ የክርስቲያኖች መከራ ታዲያ በሞት ምክንያት እያስቆመ ባይገድባቸው ኖሮ ምን ልንሆን ነበር ወገኖቼ? ክርስቲያን ይተርፍ ነበር። ቤተ ክርስቲያን ትቆም ነበር። መቅደስ ይኖረን ነበር። ጸሎት ይኖረን ነበር። ትንሽ ተረጋግቶ ልጅ ወልዶ ክርስትናን ማስፋት ይገኝ ነበር። በሞት በኩል በቃችሁ አላቸው። በሞት በኩል ወንጀለኞችን አስቆማቸው። በሞት በኩል አስደነገጣቸው። እዩ፣ ከስቅለተ ክርስቶስ እስከ ዕለተ ምጽአት ቤተ ክርስቲያን ማህበረ ምእመናን ይጨነቃሉ፣ ያዝናሉ፣ መከራ ይቀበላሉ፣ ያለቅሳሉ። ቅዱስ ያዕቆብ ዘስሩግ እንደተናገረው ከዕለተ ምጽአት በኋላ ግን ቤተ ክርስቲያን ደስ ይላታል። መከራ የሚያጸኑባት ደግሞ ያለቅሳሉ። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ የሚናገር አፍ ሁሉ ይዘጋል። ዛሬ የምእመናን አፍ ይዘጋል። ያን ጊዜ ግን የዘጊዎች አፍ ደግሞ ይዘጋል። ታዲያ ይሄ ቀን ባይኖር ኖሮ እኛ አፋችንን እንደዘጋ እንኖራለን። እኛ መከራ እንደበላን እንቀጥላለን። እና በቃችሁ ይላል እግዚአብሔር። የምህረቱ አካል ነው ምእመናን። ይሄን ብቻ አይደለም ደግሞ ገልበጥ አድርገን እንየው። ድሆች እንደተራቡ መቀጠል አለባቸው በዚህ ምድር ላይ። ይሄ ፍትህ ነው፣ ይሄ ርትዕ ነው። እግዚአብሔር በሞት በኩል ድሆችን ማጥገብ የለበትም። ያለቀሱ እንዳለቀሱ መኖር አለባቸው። ምናልባት እኛ ጥቂት እየበላን ጠግበን ይሆናል። 3 ቀን 4 ቀን እየተራቡ የሚኖሩ በዚሁ ረሃብ መቀጠል አለባቸው። በሞት በኩል ረሃባችሁ ይብቃ ጥጋባችሁ ይምጣ ማለት የለበትም እግዚአብሔር። ከአልጋ የተጣበቁ እንደተጣበቁ መኖር አለባቸው። በኑሮ የተሳቀቁ እንደተሳቀቁ ዘመናትን መቁጠር አለባቸው። በመድኃኒት እጦት መከራ የሚበሉ በዚሁ መቀጠል አለባቸው። እግዚአብሔር በሞት ምክንያት ፍትርት ማጽናት የለበትም። እሱ ነው የሚቀጥለው ወገኖች። ለዚህ ነው ቅዱስ ባስልዮስ ዘቂሳርያ ሞት የምህረቱ አካል፣ ጨካኞች በኃይለኛው በእግዚአብሔር ፊት ኃይለኞች የሚዋረዱበት፣ ትሑታን ደግሞ የሚከብሩበት አንድ የፍርድ ቀን መምጣት የለበት። ለምሮ መንወተው በቃችሁ ለማለት እስከ መቼስ ኃጢአተኛ እስከ መቼስ ኃጢአት እየሰራስ በምድር ላይ እንዴት ምድርንስ ያቆሳቁላታል? እግዚአብሔርን የፈጠረው መልካም ሕይወት ሁሉ እንዴት አድርጎ በክፉ ነገር ያበላሻል? እግዚአብሔር በቃ ማለት የለበትም። እግዚአብሔር ይቀስፋል።
እግዚአብሔር ይቆጣል፣ እግዚአብሔር ይነጥቃል፣ እግዚአብሔር ይመታል፣ እግዚአብሔር ይሰብራል። በሞት በኩል እግዚአብሔር ያስቆማል። በትምህርት አልሰማ ላለ፣ በምክር አልረዳ ካለ በሞት በትር ይቀጣል፣ በመቅሰፍት ይቀጣል፣ በአስደንጋጭ ሁኔታ ይቀጣል። እሱ ነው በቃ ይላል እግዚአብሔር። በቃ ይላል እግዚአብሔር። ኃይለኞች ማን ያስቆመናል ያሉ እግዚአብሔር በሞት በኩል ያስቆማቸዋል። ማን ያየናል ያሉ እግዚአብሔር በሞት ግርማው በኩል ያሳፍራቸዋል። ለምን እንሞታለን? ለምን እንሞታለን? በቃችሁ ሊለን ነው ወገኖቼ። በምህረቱ ቃል ኃጢአት በቃችሁ ሲል እምቢ ካለ እመኑ፣ በሞት በኩል እግዚአብሔር ኃጢአታችንን ያስቆማል። ምድርንም በምድር ላይ የሚኖሩትንም እንዳናበላሽ እግዚአብሔር በሞት በኩል ይገድበናል። ለምን እንሞታለን? እንደሱ ስለሆነ። ለምን እንሞታለን? እንደሱ የእግዚአብሔር የምህረቱ አካል ስለሆነ፣ የምህረቱ አካል። ሶስተኛ አራተኛ ለምን እንሞታለን? አንድ ቃል ላንብብላችሁ። አንድ ቀንም ጠይቄያችሁ እንደነበር ትዝ ይለኛል። አንድ ትምህርት ሳስተምር ደግሜ የግል ጠይቃችሁ አንድ የመጽሐፍ ቅዱስ ቃል ላንብብ። መጀመሪያ አልዓዛርም ሞተ፣ መላእክትም ወደ አብርሃም ወሰዱት። የሉቃስ ወንጌል ምዕራፍ 16 ቀጠል ያደርግና ባለጸጋው ሞተ ተቀበረ ይላል። እስኪ አሁን ጠይቃችሁ እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? አስባችሁ ነገሩኝ። ደግሜ የምጠይቃችሁ ጥያቄ ስላለ በደመ ነፍስ እንዳትመልሱልኝ፣ መርካቶ ሆናችሁ እንዳትነግሩኝ። እንደ አልዓዛር እንደ ባለጸጋው እርግጠኞች ናችሁ? ልድገመው፣ እርግጠኞች ናችሁ? እስኪ እንደ አልዓዛር የምትሉ እጃችሁን አውጡ። እሺ አውርዱት። አልዓዛር እኮ አሁን እንፈታተሽ፣ ምርጥ ድሃ ነበር። ደረጃ አንድ ድሃ ነበር እኮ ምድር ላይ ሲኖር። አልሰማችሁኝም? አሁን ጥያቄውን ልድገመው። እንደ አልዓዛር እንደ ባለጸጋው ምን የምራችሁ ነው? ድሃ ሆናችሁም እንደ አልዓዛር። እሺ ትንሽ የሚያበሳጭ ነገር ነው። አልዓዛር እኮ ድሃ ብቻ አይደለም፣ በጣም በቁስል የተመታ ደዌ ደግሞ ያለበት መንቀሳቀስ መላወስ የማይችል ምስኪን ሰው ነበር። ልድገመው ነው? ሰምታችሁኛል? ለዚህ ነው በደንብ ከቀልባችሁ ስሙኝ። አሁን ልድገመው ጥያቄው፣ እንደ አልዓዛር ወይስ እንደ ባለጸጋው? እንደገና አንድ ቦታ እንደዚህ እያስተማርኩ አንድ ትልቅ እናት ይሁን አሉኝ። ምን ብርቅህ ነው እንዴ እንደማለት ነው መሰለኝ። ወድጄው መልሳቸውን ይሁና። እንደው እንዴት ደስ እንዳለ ድህነት ይሁና። አቤት እንደሱ እያላችሁኝ እንደሆነ ነው የሚገባኝ። በሽተኛም ብትሆኑ እንደማን ይሁን ጥሩ ነው መቼም እንደ አፋችን ያርግልን። በእውነት ነገሩን ትንሽ ከፍ አላርገው። ምን አይነት አረመኔ ሰው ነው ካላላችሁ፣ አልዓዛር ይውላችሁ በድህነት ላይ ደዌ ብቻ እኮ አይደለም፣ በደዌው ላይ ደግሞ አስታማሚ የሚባል የለው። ውሾች ቁስሉን ይልሱለት ነበር ይልና ውሾቹን እንኳን የሚያባረርበት አቅም የለውም ነበር። ውሾች አስታማሚዎቹ ነበሩ እንበለው። እየሰማችሁ ነው? አሁን ጥያቄ ልድገመው፣ እንደ አልዓዛር ወይስ እንደ ባለጸጋው? የምራችሁን ነው? ይሄ ህዝብ ያረገ ህዝብ ታዲያ ለምን ነው የምናስተምራችሁ? እንደ ወረዴቱ እንዳይቀርብን ካልሆነ በቀር አልዓዛር ለምን ካላችሁ አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ። እሱ ነው ፍጻሜ። ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ በምድር ላይ ስትኖሩ ይላል ማንንም እድለኛ ማንንም መከረኛ እንዳትሉ ይላል። በሞት ያሁን እድለኛው አልዓዛር ነው ባለጸጋው ነው? አይ ቤተ ክርስቲያን እንዳለ ሰው አትንገሩኝ። የዛ ቤት ሰፈር ውስጥ እንዳለ ሰው አውሩ፣ እንደ ሰው አውሩልኝስ። ነበረ ምን ያደርጋል? ይኸውላችሁ
ባለጸግነትን እየነቀፍን አይደለም። ነዌ አፍንጫው ስር ሆኖ አልዓዛርን ስዕል አልጎበኘው ነው። እየሰማችሁ ነው። ቅዱስ አንድ ሊቅ ምን ይላል? አውግስጢኖስ የተባለ ሊቅ ባለጸግነት በራሱ የሚነቀፍ ነገር አይደለም። ይልቁንም ይላል ባለጸጋው አብርሃም ባለጸጋ የሆነውን አልዓዛርን በቅፉ አኖረው፣ ሁለቱም በጌታ ፊት ባለጸጎች ሆነዋልና። አልዓዛር ባለጸጋ፣ አብርሃም ባለጸጋ። እውነት አስብ ይውላችሁ። እግዚአብሔር አንዳንድ ጊዜ መልካም የሆነ የጽድቅ ሕይወት ስንኖር ጥቂት ደግሞ የኃጢአት እርሾች ሲኖሩ ጽድቅንና መንግሥተ ሰማያትን እንድንወርስ አንዳንድ ጊዜ ምድር ላይ ያንን የሚሞላ ጥቂት ፈተናዎችና መከራዎች ይሰጠናል። እየሰማችሁ ነው። የቅዱስ ዮሐንስ አፈወርቅ ትምህርት ነው ይሄ፣ የኔ አይደለም። ለዚህ ነው አልዓዛር ጥቂት በስቃይ የቆየው። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ። ውሾች የከበቡትን ሰው አሁን ማን ከበበው? መላእክት። ቤት ይደንቃል። ፍጻሜያችን እንደዚህ ባይሆን ኖሮ እንዴት ተስፋ ያስቆርጥ ነበር። እውነት አስብ። እዚህ ነው ቅድም ያልኳችሁን የመጀመሪያውን ጥቅስ የጠቀስ ነው። ምን የሚለው? ለዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን እኛ ከሁሉ ይልቅ ምንዎች ነን? እንደው አልዓዛር ምናልባት የምታውቁት ከሆነ ቃሉን አላውቅም። አሁን ቪአይፒ እየሆነ አይመስላችሁም? እንደውም ቪአይፒ ብቻ አይበቃው፣ ቪቪአይፒ በሉታ። ተፈላጊ ሰው ግን ክርስቲያን በሞት የሚፈለግበት ቀን አለው። የት ነው እሱ? ለዚህ ነው በምድር ላይ ተተኮሰ እንዳትባባሉ። እድለኛ ይሁን መከረኛ የሚታወቀው መቼ ነው? ፍጻሜው ነው አይደለም? እንደው የትሬኒንግ ሜዳ ላይ አይታችሁ ትላላችሁ። አንድ አትሌት 42 ኪሎ ሜትር ሲያልቅ ነው ሲያልቅ። አሁን እኛ እኮ እንደሱ ነው። እዚህ አቤት እድለኛ፣ አቤት መከረኛ። ማን መከረኛ ይሁን ማን እድለኛ ይታወቃል። እዚህ አትባባሉ። በዚህም አይምሯችሁ አይታወቅ። እየሰማችሁ ነው። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይልና ያኛው ግን ተቀበረ። አሳዝን ወገኖች፣ ተቀበረ ብቻ ብሎ የሚያቆም ነገር አያሳዝንም? የተወደዳችሁ ክርስቲያኖች፣ ከሁሉ ይልቅ ለክርስቲያኖች የሚያስጨንቃቸው ስማቸው የእግዚአብሔር መዝገብ ላይ መኖር አለመኖር ብቻ። እንደው ቀለል አድርጌ ልንገራችሁ፣ የዚህ ዓለም የዝነኞች መዝገብ ላያውቃችሁ ይችላል። ፎርብስ መጽሔት ስማችሁንም ላያውቃችሁ ይችላል። ያ ምን ቸገረን? የሕይወት መዝገብ ላይ ስማችን ከተጻፈ ከሁሉ በላይ አይደለንም? ነን አይደለንም? አልዓዛር እንደሱ ነው የሆነው። እንደውም ዮሐንስ አፈወርቅ ምን ይላል? ባለጸጋው እግዚአብሔር እንኳን አይደለም ስሙን ልብና ኩላሊቱን ያውቃል አያውቅም፣ ስሙን እንኳን ለመጥራት ተጸየፈው ይላል። የዚህ ዓለም ሰው ዝነኛ ከሚያደርጉህ ይልቅ የአልዓዛር ዝና በሰማይ ቢጀምር ይሻላል አይሻልም? የአልዓዛር ዝና በሰማይ መፈለግ ጀመረ። ባለጸጋው አጠገቡ ሆኖ አይቶት እኮ ያውቅ፣ ከሩቅ ሆኖ ግን አየዋል። ከሩቅ ሆኖ አየው። ከዚያ ምን አለው? አብርሃም አባቴ ሆይ ማረኝ፣ እንደው በሞቴ ልንገራችሁ። ለባለጸጋው ሰው ደጁ የወደቀው አልዓዛር ነው የሚቀርበው ወይስ ጭራሽ አይቶት የማያውቀው አብርሃም ነው? ማን ነው? አፈረዋ። ቀና ብሎ ማየት፣ ቀና ብሎ አይቶት አሁን ደግሞ ማፈር ጀመረ። እንደዚህ አይነት ጊዜ ነው የሚመጣ። የናቋችሁ ሁሉ የሚያፍሩበት ቀን አለ። እናንተ ዛሬ ጨዋ ከሆናችሁ፣ ከታገሳችሁ፣ መከራችሁን ከታገሳችሁ፣ ረሃባችሁን ከታገሳችሁ፣ መጠማታችሁን ከታገሳችሁ፣ ማጣታችሁን ታገሳችሁ፣ ጨዋ ከሆናችሁ፣ ካልሰረቃችሁ፣ ካላመነዘራችሁ፣ ካልቀጠፋችሁ፣ ካላጭበረበራችሁ በዚያ ባለጸጋ ትፈለጋላችሁ። ታዲያ አይሻልም? ይህ እኮ አጭር ነው። ደጋግመን እንደምንነግራችሁ እኛ አይደለም የምንለው፣ የሕያው የእግዚአብሔር ቃል ነው የሚለው። አጭር ነው ዘመኑ፣ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው። ሁሉም ነገራችን ብዙ የመሰለን እኛ ነን። እየሰማችሁ ነው። በጣም አጭር ነው። ይሄ ሰሞኑን የምንበላው የምንጠጣው በዓይናችን ያማረ ለመላሳችን የጣፈጠ ነገር እንኳን ቢኖር በጣም አጭር ነው። ልዑል ራስ ካሳ ፍኖተ አእምሮ ላይ እንዴት ግሩም ነገር አስቀምጠዋል መሰላችሁ?
የምግብ የአይን አምሮቷ በጣም አጭር ነው ይሉና በእጅ ጠቅልላ አፍ ውስጥ እስክትከተው ድረስ ነው። ረዥም ነው አጭር ነው? 42 ኪሎ ሜትር ነው። 42 ሰከንድ የማይሞላ አጭር ነው። አጭር ነው። በጣም አትጎምጁበት። አጭር ነው። የምላስ ጣዕሙን በጣም አጭር ነው ይላሉ። እንዴት? ከምላስ እስከ የት ነው? እስከ ጉሮሮ። ከዚያ በኋላ አታስቡት። አጭር ነው ረዥም። የዓለም የአይን አምሮቷ፣ የልብ ምኞቷ፣ የምላስ ጣዕሟ የአጭር አጭርነት ምእመናን ብዙ መስሏችሁ በጣም የጎደለባችሁ እንዳይመስላችሁ። ከሩቅ አየው አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ ምላሴን ያብርድልኝ ዘንድ ማንን ላክልኝ? የጣቱን ጫፉ አስነክቶ ማንን ተፈለገ ማለት ያህል የት ይደቃል? ቦታ ይገላበጣል፣ ኑሮ ይገላበጣል። ከፍ ያላችሁ ሰዎች እንዳትዋረዱ፣ ከፍታችሁ በሰማይ እንዲሆን ብቻ ተዘጋጁ። ያላችሁ ሰዎች ዋናውን ጸጋና ባለጸግነት እንዳታጡ፣ አሁን እያላችሁ እንኳን ድሃ ሁኗ። እኔ ግን ይህን ታሪክ ለምን የፈለኩት ይመስላችኋል? አብርሃምን መለሰ። ምን አለ? አንተ በምድር ላይ ዕለት ዕለት እየተመቸህ ትኖር ነበረ። አልዓዛር ደግሞ በስቃይ ይኖረዋል አለውና አልዓዛር አሁን በዚህ ይጽናናል፣ አንተም ትሰቃያለህ አለው። ለምን እንሞታለን? እንድንጽናና። ማንንም ለመሸንገል ይህንን ቃል አንናገርም። የምንሞተው እንድንጽናና ነው። አልዓዛር በምድር ቢኖር ይሻለዋል በሰማይ? በሞቴ ንገሩኝ። ቢሞት ይሻለዋል ባይሞት? ለምን? ተጽናና። እርሱ በዚህ ምን ይላል? እስኪ መጽናናት ነው የምትፈልጉ እጃችሁን አውጡ። ዛሬ ግን እጅ ሳስወጣ አይዟችሁ። በእርግጠኝነት ሁላችንም መጽናናት እንፈልጋለን ነው አይደለም? የእውነተኛ የመጽናኛ ህይወት የሚገኘው ከትንሣኤያችን በኋላ ነው፣ ከሞትን በኋላ ነው። እውነት አሰብ ለምን እንሞት? እንድንጽና በቃ እንደዚህ ሆነን እንቀር አናሳዝንም? እስኪ እርስ በርሳችሁ ተያዩ። ደግሞ እንደዛ እንደ ፕሮቴስታንት ቸርች እንዳትያያዙ አደራ። ቤተሰቡ እንደው እስኪ እኔን ብቻ ይሁኝ እንደው አላሳይ። ደክሞናል። እውነት እንደዚህ ነው ጸጋችን፣ እንደዚህ ነው ክብራችን፣ እንደዚህ ነው ሞገሳችን፣ እንደዚህ ነው ኃይላችን፣ የክርስትና ኃይላችን አይደለም አይደለም። በጣም እናሳዝን። እኔ እንኳን ከላይ ሳያችሁ እንዴት ታሳዝናላችሁ? መጽናናት አለብን የለብንም? ማረፍ አለብን የለብንም? ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻል። የደከመ እኮ ማረፍ አለበት። እስኪ ለጥያቄ ልጠይቃችሁ። መቼም ጥያቄ ያበዛሁባችሁ። ምን አይነት ሰው ነኝ ዛሬ? በጣም የምትወዱት መንገድ የትኛው ነው? በዚህ በኢትዮጵያ በጣም የምትወዱት መንገድ የትኛው? የመብራት የበራበትን ምናምን እንዳትሉኝ አደራ። ፏፏቴ የፈሰሰበትን ዝሆን የተተከለበትን እንዳትሉኝ አደራ። የእናንተን አላውቅም። እኔ ግን በጣም ወደው መንገድ ወደ ቤት የሚወስደኝን መንገድ ለምን እረፍ ማየ ነው አይደለም? ለምን በጣም ውዶቼን የምወዳቸውን የማገኝበት ቦታ ነው አይደለም? በጣም የምንወደው መንገድ ወደ ቤታችን የሚወስደንን መንገድ ነው አይደለም? ወደ ቤታችን የሚወስደን መንገድ ምን ይመስላችኋል? ልሄድ ይላል አይልም? ከክርስቶስ ጋር ልኖር ይላል አይልም? መንገድ ምዕመናን መጽናናት ምትፈጥ እሺ፣ እንደዚሁ በቃ አንዴ እንደጎደለ አንዴ እንደዚህ እየተሰቃየ በቃ መኖር አለብን። እዚህ መጽናናት አልዓዛር እውነት እንደዛ እንደሆነ ምድር ላይ ቢኖር እውነተኛ ፍርድ ነው። አልዓዛር ማረፍ መጽናናት የለበትም። ለዚህ ነው እግዚአብሔር አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ። ከሁሉ ይልቅ እጅግ የተሻለ ኑሮ እግዚአብሔር ያዘጋጀልን ኑሮ ታምናላችሁ አታምኑ? ታምናላችሁ አታምኑ? ከሁሉ ይልቅ እጅግ የሚሻል ነውና የሚለውን የእግዚአብሔር ቃል እናምናለን። ለዚህ ነው በሞት ፊት ማንደነግጥ፣ በሞት ፊት ማንሸበር። ምክንያቱም ወደ ተሻለ ጎዳና፣ ወደ ተሻለ ህይወት፣ ወደ ተሻለ ሀገር እየሄድን ነው። እስኪ ጥያቄ ልጠይቃችሁ፣ ወይም ከዕለታት አንድ ቀንም ነግሬያችሁ ሊሆን ይችላል።
አንድ ንጉሥ ለአንድ ሰው በጣም የተዋበች በጣም የተሸለመች ውብ አዳራሽ እያዘጋጀለት ነው ልበላችሁ። እስከዚያ ድረስ ግን አዘጋጅቶ እስኪጨርስለት ንጉሡ ለዚህ ሰውዬ ለጥቂት ጊዜ ሽታና ክርፋት ያለው ቦታ ጥቂት ጊዜ ያስቀመጠው አዳራሽ እስኪገባ። እስኪ ልጠይቃችሁ፣ ይህ ሽታና ክርፋት ያለው ሰውዬ ቦታ ላይ ያለው ሰው በጣም የሚናፍቀውና የሚቸኩለው የት ለመሄድ ነው? ምን አላችሁ? ይቸኩላል አይቸኩልም? ይናፍቃል አይናፍቅም? ሽታና ክርፋቷን ቦታ ጥቂት ጊዜ ታግሶ የሚጓጓው የት ለመግባት ነው? የክርስቲያን ናፍቆቱ ሽታና ክርፋት ያለባት አመፀኛ ዓለም አይደለችም። ችኮላችን፣ ናፍቆታችን፣ ጉጉታችን እየሰማችሁኝ? ይሄ መዘጋጃ ነው፣ ያኛው ዋና ነው። እውነት አስብ። ከዚህ ዓለም ስለ መውጣታችን ነው ክርስቲያኖች ልናስብ የሚገባው። ዋናው ተስፋችን ያለው እዚያ ስለሆነ ነው እንጂ ሽታና ክርፋት ያለበት ቦታ መኖር ምንኛ ለክርስቲያኖች ከባድ ነው። ከባድ አይደለም። አሁን እዚህ ዓለም ላይ መኖር ለክርስቲያን ከባድ ነው፣ ከባድ አይደለም። አንድ ምሳሌ ልመርቅላችሁ እና ጨርሳለሁ። ባህር ላይ የምትሄድ አንዲት ታንኳ አለች ልበላችሁ። እንቁ ጭናለች ልበላችሁ። እንቁ የጫነችው እቺ ታንኳ ባህሩ ላይ እየተንሳፈፈች ድንገት ማዕበል፣ ድንገት ነፋስ፣ ድንገት አውሎ ነፋስ ንዑስ ውስታ እስኪ ደፍቃት ድረስ በዚህች ታንኳና ጀልባ ላይ ቢነሳባት እቺ ታንኳና እቺ ጀልባ ባህሩ ላይ መቆየት ትፈልጋለች? ትፈልጋለች ወይ? ምንድነው ማድረግ የምትፈልገው? ፈጥና የት መድረስ? ወደ ወደቧ። እውነት አሰብ። ስለዚህ ምን ታደርጋለች? ፈጥና ትገሰግሳለች ወደቧ ለመድረስ እንጂ የትኛዋ ናት እንቁ እንደጫነች እዚያ ባህር ላይ መቆየት የምትፈልግ? ምዕመናን፣ ክርስትና የሚባል እንቁ አለን። እውነት አሰብ። ሃይማኖት የሚባል እንቁ አለን። እውነት አሰብ። እና እምነታችንን በጥርጥር ሃይማኖታችንን በክህደት የሚደፍቅ ማዕበል በሚመጣበት ዓለም ብዙ መቆየት ይገባናል። ዛሬ ልሂድ እንዳትሉኝ እንጂ ግን ይገባል። ከባድ እውነት እንነጋገር ከተባለ ከባድ። አሁን ምናልባት የምንኖርበት ዓለም ገና ቀስ በቀስ እየሄደ ስለሆነ አሁን ላንረዳው እንችላለን። ነገር ግን ሲሆን በውድ ካልሆነ በግድ ሃይማኖትን ካድ የሚል ዘመን በቅርቡ ሲመጣ እዚህ ዓለም ላይ መቆየት ያዋጣል? ብክደውስ አይደል እንዴ? ማዕተቤን በበጥስስ ፈርቼ፣ እየሰማችሁኝ ነው? ፈርቼ መኖር ፈልጌ። መጽሐፍ ቅዱስ የሚሸጡበት የሚገዙበት ፋታ ይነሷቸዋል። እንዳይገዙ እንዳይሸጡ ያደርጓቸዋል። እንዳይበሉ እንዳይጠጡ ያደርጓቸዋል። የሚጠጉበት ዋሻ የሚጠለሉበት ፍርክታ እንኳን ያሳጧቸዋል ይላል። እነዚህ ጨካኝ ጊዜያት ላይ ማዕበሉ ንፋሱ ታንኳይቱን ሊደፍቃት እንዲህ ሲያናውጣት ፈጥኖ ወደ ወደቡ መድረስና መልህቅን መጣል ይገባል አይገባም? ይገባል አይገባም? ንጽህናችንን በርኩሰት የሚደፍቅ ዝሙት ሲያስቸግረን ንጽህናችንን እንደያዘን ወደባችን መድረስ ይገባል አይገባም? ሳልክድህ ሳልረክስ ንጽህናዬን እንደጠበቅኩ ስምህን እንደጠራሁ አንተን እንዳገለገልኩ አንተን እንዳመለኩ በቤትህ እንደኖርኩ እንዳስቀደስኩ ኪዳን እንዲያደረስኩ እንደቆረብኩ እንደዘመርኩ በቤትህ እንደተመላለስኩ ሳልክድህ ማዕበሉ ሳይደፍቀኝ ንውጽ ውስጣው ሳይወስደኝ ማዕበሉም በእውነት ሳይደፍቀኝ ወደቤ እንድደርስ ስለምፈልግ ታዲያ በዚህ ጊዜ ልሂድ አያሰኝ? አያስቸኩልም? አያስፈጥንም? እሱ ነው ያልኳችሁ። ለምን እንሞታለን? ልንጽናና እርፍ ልንል ከዚህ ከሚያስክደው ዓለም አንዳንዴ በመከራዎችና በፈተናዎች እግዚአብሔርን ሳናጣው ውስጥ እንዲያደርግ
ውሰደኝ ያሉ የሉ መጽሐፍ አሉ እኮ መጽሐፍ ቅዱስ ላይ አይደል? ብቻዬን ቀርቻለሁ ምን በለኝ እንዴ? በኤልዛቤልና በአካብ ፊት መኖር ከባድ ነው። ስለዚህ ምን አድርገኝ? እንቆዬን አንተን ከማጣ፣ እንቆዬን ሃይማኖቴን ከማጣ፣ እንቆዬን ክርስትናዬን ከማጣ፣ እንቆዬን ንጽህናዬን ከማጣ፣ ይሄን ህይወት አጥቼ አንተን እውነተኛውን ህይወት ላገኛ ምን በለኝ? የተሻለ ስለሆነ በእርግጠኝነት እውነት አባቶቻችን ያሉትን እናምናለን። እወለዳለሁ አለ ተወለደ፣ ሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ አርጋለሁ አለ አረገ። እውነት ነው ሐሰት ነው? ይሁሉ መጥቼ ወስዳችኋለሁ ስፍራም ማዘጋጅላችሁ ያለው እውነት ነው ሐሰት ነው? የተሻለ ቦታ ነው አይደለም? እዚህ ነው ወደሚሻለው ህይወት የምንሄድበት መንገዳችን ነው ያደረገው። የሰማችሁኝ? ሌላ ምንም ትርጉም የለውም። ከእሱ ጋር የምንኖርበት ሊሞት ሲል ያ ፈያታዊ ዘየማን በቀኝ የተሰቀለው ያለውን አልሰማችሁም? በመንግስት ስትመጣ አስበኝ ሲለው ዛሬ ከኔ ጋር በገነት መኖር የሚጀምረው እኮ ስንሞት ነው። እውነት ሐሰት ነው አይደለም? ስንወለድ ነው እናታችን እቅፍ ውስጥ መግባት የምንችለው አይደለም? ስንሞት ነው ከማን ጋር የምንኖረው? ከክርስቶስ ጋር ልሄድ፣ ከክርስቶስ ጋር ልኖር እናፍቃለሁ። አንድ ቀንም ነግሬያቸዋለሁ፣ እሱ እንደግም ያበቃለሁ። መኖር ማለት ምን ማለት ነው? መኖር ማለት ምን ማለት ነው? መብላት፣ መጠጣት፣ መዳር፣ መኳል ነው? ቆይ ግዴለም ተረጋጉ። እኔ ልንገራችሁ እስኪ መጀመሪያ፣ ከዛ ወይ ትስማማላችሁ ወይ አትስማሙ። እኔ የምበይነው ብይን መኖር ማለት ለመሞት መኖር ማለት ነው። ገብቷችኋል? ቆይ ቀለል ላድርገው። ኖረን ምን እንሆናለን? ስለዚህ አሁን የምንኖረው ለምንድን ነው? ተስማምታችኋል? የምንሞተውስ ለመኖር ከማን ጋር? ይሄ የተሻለ ነው የተሻለ አይደለም? በጣም የተሻለ መንገድ ስላደረገው ነው። አሁን በአዲስ ኪዳን ፍጽምት ሆነችው ዘመን እኛ ምን የምንለው? ይህን ሁሉ ከሰበኩ በኋላ ግን ስብከት ውጤታማ መሆኗን ማረጋገጠው አሁን ከትምህርቱ በኋላ መሞት የሚፈልግ ሰው እጅ አስወጥቼ ነው። ተግባራዊ ምልከታ ይባላል። ምን ትተያያላችሁ? እግዚአብሔር ከሁላችን ጋር ይሁን። በሞት እንዳንፈራ አንዳንድ ነገር እንዲህ አይነት አረዳድ ካለን በጣም ደስተኞች ነው። እየዘመርን ነው የምንሄደው። ሰሞኑን አንዲት ልጅ አይቻለሁ። በዚህ በመኪና ግጭት ልጆቹ አርፈው ነጭ ልብስ ለብሳ አንዲት ልጅ ነው የሞተች። አንደኛው አደጋ ደርሶባታል። በእውነት እንዲህ አይነት ክርስቲያኖች እንዳሉ ማየታችን ራሱ እንዴት ይደንቃል። ነጭ ልብስ አይታ ለብሳ ህፃን ልጅ ሆነ ነው 12 ነው 13 14 ዓመት ነጭ ልብስ አላማህን ማልሰግደ የግብፅ ክርስቲያኖች ልጆቻቸው ሰማዕትነት ሲቀበሉ አንድ ጽሑፍ ሳነብ በአንድ አይናቸው እየሳቁ ስለ ፍቅራቸው በአንድ አይናቸው ያለቅሱ። ክርስቲያን በሞት ፊት ስለ ሞት ክርስቶስ ያደረገውን የትንሣኤ ህይወት ካልተረዳ ክርስቲያን አይደለም ይላል ዮሐንስ አፈወርቅ። ጥቁር ለብሳችሁ ባገኛችሁ ከቤተ መቅደስ አስወጣችሁ ነበር ይላል አንዱ ጽሑፉ ላይ። እየሰማችሁ ነው። ትባረሯታላችሁ፣ ምክንያቱም በክርስቶስ ድልና ኃይል ላይ የቀለዳችሁና ያፌዛችሁ ነውና ይላል። ክርስቶስ ተነስቷል። አዎ እኛም የምንሞተው ከእሱ ጋር ለዘላለም እንድንኖር ነው። ለዛ ያብቃል።